ውዶቼ እንዴት ናችሁ? ደህና ናችሁ ወይ? የገበያ ሱስ አዝሮ ሊደፋኝ ነው። ተመልከቱ። በዚች ገበያ ሂጅ መጣሁ ብላችሁ ታምናላችሁ? በዚች ማለት ነው። ሰይድ ቢሰማ ገደለኝ። ቅሬ ክፍያ ነበርና ቅሬ ልከፍል ነው የሄድኩት ማለት ነው። ቅሬ ከፈልኩኝና በዛው በባጃጅ ጨዋልኩኝ ማለት ነው። ጨዋልኩኝ ገበያ ማለት ነው። ኧረ ወላሂ መልሶ የሚያስቀኝ ነገርስ እንዴ ታዲያ ምጅኑና ከምርም ነቅላለች ነው የሚሉኝ ማለት ነው። ያችን እንደዚህ ብዬ ስመጣ ባጃጅ ማልያዝኩኝ እንድች እያልኩኝ ተመድሼ መጣሁ ማለት ነው። ወይኔ መበላሸት ከምር ራሴን ደግሞ ብር የለኝም እኮ ብር ሳይኖረኝ ነው ከተማ ያርጉት ማለት ነው። ከዛ ብር የለኝም አልያዝኩም። ከዛ ምን ገዛሁ መሰላችሁ? ማንጎ በቃ እኔ ዛሬ ራስ ወዳጅ ያለው ሰይድ ማለት ማን ሰጥቶች ነው ቢለኝ እዚህ ሰፈር ሲሸጡ አግቼ ነው የምለው። አቮካዶ ገዝቻለሁ፣ ጭማቂ እሰራለሁ ብዬ እውት አንድ ማንጎ አንድ አቮካዶ ገዝቻለሁ ማለት ነው። አረ ወላሂ እንዳስቁብኝ ማለት ነው። የገበያ ሱስ ነው፣ ምንም ማድረግ አልችልም። እና እነዚህን ገዛሁኝ። ከዛ አንድ ክር እውት ሰው ብር ከያዘ 3-4 ክር ይገዛላ። እኔ ግን አንድ ክር ገዛሁኝ። አንድ ክር ማለት ነው የሱፍራ። እችን ሀዲያ ምን ትሏታላችሁ? እችን ሀዲያ ማለት ነው ምን ትሏታላችሁ እናንተ? ሰይድ ራሱ ምን ይለኛል? ወይኔ እሺ ሌላ ምንድን ነው? አጃክስ ነው። አጃክስ ገዝቻለሁ። 1 ኪሎ ድንች ገዝቻለሁ። በቃ ያለኝ ብር እቺ ብቻ ናት። 200 ምናምን ብር ነበረኝ። በእነዚህ ነው የገዛሁት ማለት ነው። አጀብ ሰይድ ገደለኝ። እኔ ሰይድ ገደለኝ ነው የምላችሁ። የገበያ ሱስ ሲኖራችሁ በቃ ባዶ እጃችሁን ከምትሄዱ እንደኔ እንደዚህ ያለ ዘንቢል ይዛችሁ ዘወር በሉ ማለት ነው። ዘወር እኔ በቃ ገበያ ካልሄድኩ ያመኛል። ጭራሽ ብር ካለኝ ግዥ ነው የሚለኝ እና ምን ላድርግ? አልሙሂም እኔ ገበያ አሁን ደርሼ መጣሁኝ። ይሄን ገዛዝቼ መጣሁኝ። 1 ኪሎ ድንች ገዝቻለሁ። ድንች ማለት ነው። አራፖርስ እንትኔን አቆሸሸብኝ። ድንች ገዝቻለሁ። خلاص ይሄ ብቻ ነው ገበያ እላችኋለሁ። አትሳቁ። ለማንኛውም አብራችሁን ሆኑ። ላይክ፣ ሼር፣ ሰብስክራይብ አይረሳ።